እንዴት ናችሁ? እንኳን አደረሳችሁ። እኔ የምለው ሀይሚዬ እባክሽን ልጄ እባክሽን ወደ ኋላ አስቢ፣ ያሳለፋችሁትን ጊዜ አስቢ። እባክሽን ልጄ እወድሻለሁ ልጄ፣ እንድትለያዩ አልፈልግም። ቀጣዩን ሂደት እኮ አስባችሁ ተነጋግራችሁ መፍትሄ መፈለግ ነው። ለመተማመን እኮ ንስሐ ነው ልጄ። ወደ ንስሐ ዙሩ፣ ተቀበዩ ይቅርታውን። እባክሽ እግርሽ ስር እየተንከባለለ ብትሄጂ ላንቺም አይቀናሽም ልጄ። እባክሽን ባትበድይም ይቅርታን መቀበል ደግሞ አምላክ ስለሚወድ የአምላክንም ቃል ሙይለት። እባክሽን በይቅርታ ተመለሺ። ህይወታችሁን አታበላሹ። ስንት ቪዲዮ እንደሚመጣ ይታያል። የማይሆን ነገር እየመጣ ነው። የከሌ ልጅ ነው፣ የከሌ ልጅ ነው፣ የከሌ ልጅ ነው፣ የከኔ ልጅ ነው እየተባለ መጎዳዳት መቁሰል ይበቃል። ይውለድ በቃ። የእሱም ከሆነ ትቀበያለሽ፣ ምንም ችግር የለም። ከአሁን በፊት እኮ አንድ ቃል ገብተሻል። አሁን ደግሞ ቃልሽን አጥፈሽ ነው እንጂ የመጀመሪያ ልጄ ከሱ ይሆናል ብዬ ነበረ፣ ካልሆነ የሁለተኛ ልጄ ከሱ ወልዳለሁ ብለሽ ቃል ገብተሽ ነበረ። ሰምቻለሁ። እኔ ብገስጥም ብመክርም በእናትነቴ መሆን ያለበትን ባስተላልፍም እናንተ ልታበርዱ አልቻላችሁም። እባካችሁን ስለ እግዚአብሔር ስለ ማርያም እባካችሁ ልጆቼ ሰላም አውርዱ። በቃ ያጠፋ እኮ ነፍስ ይውጣ አይባልም። በቃ አጥፍቷል። ከዚህ በኋላ ለመተማመን ንስሐ ግቡ። ምን ያስፈራችኋል? ንስሐ እንዴ ወንጀል መታጠብ እኮ ነው። ኃጢአት ማውረድ እኮ ነው ንስሐ። እባካችሁ ልጆቼ እባካችሁ ኦዲየንሶች አስተላልፉልኝ፣ እንዲደርሳቸው አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ሐሳቤን ከወደዳችሁ ቤተሰቦች እባካችሁ ለነሱ አድርሱልኝ። ደርሷቸው ደስ እንዲለኝ እግዚአብሔር ያግዘን፣ እግዚአብሔር ይርዳን። የተጣላን የሚያስታርቅ ሰው ምክንያት ነው፣ እግዚአብሔር ነው። እግዚአብሔር ይርዳችሁ፣ ሁላችንን የሚያስደስተን። አመሰግናለሁ ቤተሰቦቼ።